ሰላም እንደምን አላችሁ ውድ ቤተሰቦቼ። የሰውነት ክብደትን ለመቀነስ መወሰድ ያለባቸው ምርጥ መፍትሄዎች። ከመጠን በላይ ውፍረት በተለያዩ ምክንያቶች ሲመጣ እንደየምክንያታቸው ሁሉ መፍትሄዎቻቸውም የተለያዩ ሲሆኑ በተፈጥሯዊ መንገድ የተመጠነ የሰውነት ክብደት እንዲኖረን የሚያስችሉ መንገዶችን መጠቀም አስፈላጊ እንደሆነ ይናገራል። በተፈጥሯዊ መንገድ የሰውነት ክብደትን ለማስተካከል ምን አይነት መንገዶችን እንጠቀም? አንደኛ፣ የፕሮቲን ዳይት ወይንም ከበፊቱ ባነሰ ለመመገብ የሚያስችል የምግብ ዘይት በማካተት ተፈጥሯዊ የአመጋገብ ስርዓትን በመከተል ስብን በማቃጠልና በአግባቡ የምግብ መፈጨት እንዲኖር ማድረግ ክብደትን ለመቀነስ ያስችለናል። በዚህ ጊዜም በቀን ከሚመገቡት በፕሮቲን የበለጸጉ ምግቦች ማካተት ያስፈልጋል። ምክንያቱም በፕሮቲን የበለጸጉ ምግቦችን መመገብ በቂ ምግብ የተመገብን ያክል እንዲሰማንና ብዙ የመመገብ ፍላጎትን ይቀንሳል። ሁለተኛ፣ የተቀነባበሩ ምግቦችን ባለመመገብ የሰውነት ክብደትን መቀነስ ብሎም ጤናኛ ማድረግ ይቻላል። የተቀነባበሩ ወይንም የታሸጉ ምግቦች ብዙውን ጊዜ ከፍተኛ የስኳር፣ የቅባትና የካሎሪ ይዘታቸው ከፍተኛ ነውና የታሸጉ ምግቦች ብዙ እንዲመገቡ የመገፋፋት ባህሪ ስላላቸው የሰውነት ክብደት በመጨመር ተወዳዳሪ የላቸው። ሶስተኛ፣ የስኳር መጠናቸው ከፍተኛ የሆኑ ምግቦችን ማራቅ ያስፈልጋል። በአመጋገበው ላይ የስኳር መጠንን ጨመሩ ማለት የልብ ችግር፣ የአይን የስኳር በሽታና ካንሰርን ጋበዙ ማለት ነው። አራተኛ፣ ውሃ መጠጣት የሰውነት ክብደትን ይቀንሳል። በተለይም ከምግብ በፊት ውሃ መጠጣት የረሃብ ስሜት እንዳይኖርና የመመገብ ፍላጎትን በመቀነስ ይታወቃል። አምስተኛ፣ በጸረ ሙቀት አማቂዎች የበለጸጉ ተፈጥሯዊ መጠጥ የሆነውን አረንጓዴ ሻይ መጠጣት ስብ በማቃጠል የሰውነታችን ክብደት ለመቀነስ ያስችላል። ስድስተኛ፣ ፍራፍሬና አትክልቶችን ገንቢና ክብደት የሚቀንሱ ምግቦች ሲሆኑ በውሃ በንጥረ ምግቦችና በፋይበር ይዘታቸው ከፍተኛ በመሆናቸው በተጨማሪ አብዛኛውን ጊዜ የካሎሪ መጠናቸው በጣም ዝቅተኛ ነው። ሰባተኛ፣ በቂ እንቅልፍ መተኛት ለክብደት መቀነስ በጣም አስፈላጊና ውጤታማ ነው። እንቅልፍ ማጣት የዕለት ተዕለት የምግብ ፍላጎት ሆርሞኖችን መለዋወጥ ስለሚያስተጓጉል የምግብ ፍላጎት አለመቆጣጠርን ያስከትላል። ስምንተኛ፣ እንቅስቃሴ ማድረግ የሰውነት የስብ ክምችትን በማቃጠል ክብደትን በመቀነስ አይነተኛ ሚና የሚጫወት ሲሆን ከዚህ በተጨማሪ በስራ በማህበራዊ ግንኙነትና በተለያዩ ሁኔታዎች ላይ ንቁ ተሳትፎ ለማድረግ ያስችላል። ውድ ቤተሰቦቼ፣ ወቅታዊና ትኩስ የሆኑ መረጃዎችን እንዲሁም ለእናንተ ሊጠቅሙ ይችላሉ ብዬ የማስባቸው መረጃዎች ይዤ ወደ እናንተ ስለምመጣ ቪዲዮውን ላይክ አድርጉት፣ ሼር አድርጉት። ቤተሰብ ያልሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛለሁ። በቀጣይ ቪዲዮ እስከምንገናኝ በያላችሁበት የዓለም ክፍል የእግዚአብሔር ሰላምና ፍቅር ከሁላችን ጋር ይሁን። ባይ ባይ።